ሰላም ሰላም ወደ ዩቲዩብ ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። የአነባበሮ አሰራር ነው ይዤ የመጣሁት። አነባበሮ በእናንተ አስተሳሰብ የኢትዮጵያ ምንድነው? ስናክ ነው ወይስ ዲዘርት ነው? እስቲ ኮሜንት ሴክሽን ላይ ጻፉልኝ። መጀመሪያ ለብ ያለ ውሃ ከጥቁር ጤፍ ጋር እናደባልቃለን። መሀል ላይ የተጠቀምኳቸው አንዳንድ ቅመማ ቅመሞች አሉ። እነሱን ማወቅ ከፈለጋችሁ ኮሜንት ሴክሽን ላይ ጠይቁኝ፣ እኔም በደስታ መልስላችኋለሁ። ለብ ያለው ውሃን ከጤፉ ጋር በደንብ አድርገን እናቀላቅለዋለን። ለማቡካት የተጠቀምነው የእንጀራ እርሾ ነው። በደንብ አድርገን ሙቅ ውሃ ጠብ እያደረግን አብረን እናሸዋለን። እዚህ ጋር በደንብ እያሸነው ነው። ጋይስ አደራ ምላችሁ ነገር እንዳይደርቅባችሁ በደንብ መለስለስ አለበት። ለዛም ነው ሙቅ ውሃ የምንጠቀመው። አነባበሮ ማለት የአብዛኞቻችሁ እንደምታውቁት ሁለት የተለያዩ እንጀራዎች ተደራርበው ነው። በደንብ እንደዚህ ካሸነው በኋላ ሙቅ ውሃ ጠብ እናደርግበታለን፣ ትንሽ ሶፍትነስ እንዲኖረው ማለት ነው። እዚህ ጋር ውሃ እየጨመርንበት ነው። በደንብ መለስለስ አለበት። ጋይስ አብዛኞቻችሁ ቪዲዮውን ስታዩ ሰብስክራይብ አታደርጉም። ለምንድን ነው? ሰብስክራይብ አድርጉ ጋይስ። ለኔ በጣም ይጠቅመኛል፣ ለእናንተ ምንም አይጎዳችሁም። 45% በላይ ሰዎች ሰብስክራይብ አላደረጉም። እዚህ ጋር አብኩተን ጨርሰናል። ትንሽ ኩፍ እንዲንል እናስቀምጠዋለን። ከላይ ጨርቅ እንሸፍነዋለን ሙቀት እንዲያገኝ። አነባበሮ ከእንጀራ የሚለይበት ምክንያት ብዙ ሰዓት እንዲበስል አይጠይቅም። አሁን እዚህ ጋር የመጀመሪያው ሌየር ምጣድ ላይ እንደ እንጀራ በማዞሪያ እናዞረውም፣ በእጃችን ነው ጋይስ። የመጀመሪያውን ሌየር እዚህ ጋር እንጋግረዋለን። የመጀመሪያው ሌየር ከበሰለልን በኋላ ሁለተኛውን ሌየር እንጋግራለን። አይን እስከሚያወጣ እንጠብቃለን። እዚህ ጋር የመጀመሪያውን ሌየር አውጥተን ሁለተኛውን ሌየር ጋገርን። ሁለተኛው ሌየር በደንብ እስከሚበስል አንጠብቀው፣ ምክንያቱም የመጀመሪያው ሌየር ከሁለተኛው ጋር መጣበቅ ስላለበት ሊጡ ያስፈልገናል ከላይ ያለው ማለት ነው። አያችሁት ጋይስ? ከላይ አምጥተን ልጥፍ እናደርገዋለን ማለት ነው። አሁን ሁለቱም አንድ ላይ እንዲበስሉ እንጠብቃለን። ከላይ ትንሽ የእንጀራው ክፍተት የሚታያችሁ ለእናንተ ለማሳየት ምጣዱን ክፍት ስላደረኩት ነው ጋይስ፣ እንጂ ስከርኑት እንደዚህ አይነት እንትን አይኖረውም። አሁን የጋገርነው አነባበሮ በስሎልናል፣ ወጥቶልናል። ቅቤና በርበሬ ቀላቅለን እንቀባዋለን። በጣም ቆንጆ የሆነ መክሰስ ወይም የቡና ቁርስ ሊሆን ስለሚችል ሁላችሁም ቤታችሁ እየሰራችሁ ሞክሩት እላለሁ። መሀል ላይ የተጠቀምኳቸውን ቅመማ ቅመሞች ማወቅ የምትፈልጉ ከሆነ ፕሊዝ ሌት ሚ ኖ ኢን ዘ ኮሜንት ሴክሽን፣ እነግራችኋለሁ። ችግር የለውም። ግን ፕሊዝ ጋይስ ሰብስክራይብ አድርጉ፣ ሼር አድርጉ። ምክንያቱም የእናንተ ማየትና የእናንተ ሼር ማድረግ ወይም ሰብስክራይብ ማድረግ እኔን በደንብ ያበረታታኛል። የተለያዩ ቆንጆ ቪዲዮዎች እንዲሰራላችሁ ያደርገኛል ማለት ነው። እዚህ ጋር በደንብ አድርገን እንቀባዋለን። አሁን አሪፍ ሆኖ ተዘጋጅቶልናል ጋይስ። ፕሊዝ ጋይስ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ። ባይ